አሳሳቢ ደረጃ ላይ የደረሰው የሰሜኑ የሀገራችን ክፍል በተለይ ደግሞ ትግራይን የተመለከተው ሌተናል ጀነራል ታደሰ ወረደ እንደተናገሩት ከሆነ ለሚፈጠረው ለእያንዳንዱ ችግር የሁሉ ጊዜ ተጠያቂ ሊሆን የሚገባው የጊዜ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን ገልጸዋል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባቸውን በመቀሌ እንዳካሄዱም ተሰምቷል። የሱዳን ጦር በኢትዮጵያ አዋሳኝ ድንበሮች ላይ ጥብቅ ወታደራዊ ዝግጅት መጀመሩንም ተሰምቷል። በተያያዘ ዜና የትግራይ ጊዜ አስተዳደር ሌተናል ጀነራል ታደሰ ወረደ ወሳኝና ጥብቅ የተባለ ማስጠንቀቂያም እንደሰጡ ነው የተሰማው። በመካከለኛው ምስራቅ ጦርነቱ እንደቀጠለ ሲሆን የኢራንና የአሜሪካ ኃይሎችም የተኩስ ልውውጥ አድርገዋል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየጊዜውና በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ግንቦት 1 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንደዋለችና ደግሞ ዓለም እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ እነግራችኋለሁ። በቅድሚያም ይህ ወሬ ነጋሪ ነው። ትኩስ መረጃዎችን ከሀገር ቤት ውስጥና ከዓለም አቀፉ እየመሰመሰና እየመረጠ ያቀርብላችኋል። እናንተም ወሬ የምትሹ ከሆነ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ስል እየጠየቅኩኝ በቅድሚያ ከሀገር ውስጥ ወዳገኘነው ወሬያችን እናልፋለን። በሀገራችን የሰሜኑ ክፍል ማለትም ደግሞ በትግራይ ክልል ውጥረቶች ነግሰዋል የሚባሉም ወሬ የእውነት ሳይሆን አልቀረም። ሌተናል ጀነራል ታደሰ ወረደ አስተያየታቸውንም በዚሁ ላይ አክለው ሰጥቷል። ለሚፈጠረው ለእያንዳንዱ ችግር ሁሉ የጊዜ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል ይወስዳል፣ እንዲሁም እነሱን የሚመለከተው ሲሉ አስተያየታቸውን ሰጥቷል። ባለፈው ማክሰኞ ሚያዝያ 27 ቀን 2018 ዓመተ ምህረት ነባር ምክር ቤትና መንግስት መልሻለሁ ያለውና ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሰየመው ህወሓት በትላንትናው ዕለት በደብረጽዮን መሪነት በክልሉ የፕሬዝዳንት ጽህፈት ቤት የመጀመሪያውን የካቢኔ ስብሰባ ማካሄዱን አስታውቋል። በደብረጽዮን ገብረ ሚካኤል መሪነት የተከናወነው የካቢኔ ስብሰባ በክልሉ የዜና ማሰራጫዎች መነገሩ ተከትሎ በሰዓታት ልዩነት የጊዜ አስተዳደሩ ፕሬዝዳንት ታደሰ ወረደ በፕሬዝዳንት ጽህፈት ቤት ይፋ የማህበራዊ ትስስር ገጽ ላይ አጭር መልስ ሰጥቷል። የጊዜ አስተዳደሩ ፕሬዝዳንት ምን አሉ የሚለውን ባጭሩ ላስቃኛችሁ። በቅርብ ቀናት የተፈጠረው ሁኔታ ተከትሎ ሊመጣ የሚችለው ጉዳት ለማስቀረት ችግሩን በጋራ ውይይትና መግባባት ለመፍታት የቀረበውን ጥሪ ወደ ጎን በመተው የተመረጥኩኝ ነኝ የሚል አካል ዛሬ ሚያዝያ 30 2018 ዓ.ም የጸጥታ አካላት ጥበቃ ተሰጥቶት በጊዜ አስተዳደሩ የመሰብሰቢያ አዳራሽ የካቢኔ ስብሰባ ጀምሯል። ይህ ተግባር ቀጣይ አደገኛ መንገድ የተጀመረበት ቀን ስለሆነ በዚሁ ምክንያት ለሚከተለው አደጋ ሁሉ የጊዜ አስተዳደሩን ስልጣን በጉልበት በመያዝ ላይ ያለው ኃይል መሆኑን እገልጻለሁ፣ ኃላፊነቱም ይወስዳል ሲሉም ገልጸዋል። በደብረጽዮን ገብረ ሚካኤል መሪነት የተከናወነ የካቢኔ ስብሰባ በዜና ማሰራጫዎች መዘገቡን ተከትሎ በትላንትና አርብ ሚያዝያ 30 2018 ዓ.ም ከቀኑ 5 ሰዓት ተኩል ለሁለተኛ ጊዜ የውጊያ ጀት አውሮፕላን በመቀለ ከተማ ሰማይ ላይ መታየቱን ከአካባቢው የወጡ መረጃዎች እየጠቆሙን ይገኛል። የትግራይ ክልል ምክር ቤት ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል የመጀመሪያውን የካቢኔ ስብሰባ በትላንትናው ዕለት በመቀሌ እንዳካሄዱ ተሰምቷል። የትግራይ ክልል ምክር ቤት በቅርቡ ፕሬዝዳንት አድርጎ የመረጣቸው ደብረጽዮን ገብረ ሚካኤል ከትላንት በስቲያ በመቀሌ ከተማ በሚገኘው ፕሬዝዳንት ጽህፈት ቤት ደጀና አዳራሽ ውስጥ የመጀመሪያውን የካቢኔ ስብሰባ በመምራት በይፋ ስራ መጀመራቸውን ገልጸዋል። የክልሉ ካቢኔ ስብሰባዎቹን በሚያካሂዱበት በዚህ አዳራሽ የተደረገው የካቢኔው ስብሰባ ትኩረት ያደረገው በትግራይ ክልል የተከናወኑ ባሉ የድህረ ጦርነት የማገገም ጥረቶች ላይ ሲሆን በተለይም ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮች፣ ተቋማትን መልሶ መገንባት እና የማህበራዊ አገልግሎት አቅርቦት ላይ ውይይት መደረጉን አስተዳደሩ አስታውቋል። ይህ ክስተት የተከናወነው የትግራይ ክልል ከጦርነት በፊት የነበረው ምክር ቤት በድጋሚ ከተቋቋመ በጥቂት ቀናት ውስጥ ነው። የምክር ቤቱ ዳግም መቋቋም በፌዴራል መንግስት እውቅና ከተሰጠው የትግራይ ጊዜ አስተዳደር ጋር የፖለቲካ ውጥረት መፈጠሩን ብዙዎች በመግለጽ ላይ ይገኛሉ።
የሱዳን ጦር በኢትዮጵያ አዋሳኝ ድንበሮች ላይ ጥብቅ ወታደራዊ ዝግጅት መጀመሩም አልተሸሸገም። ከአካባቢው የወጡ መረጃዎች እየጠቆሙ ይገኛሉ። በኢትዮጵያና በሱዳን ድንበር አካባቢ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ የሱዳን ጦር በብሉ ናይል ግዛትና በአወዛጋቢ አልፋሻጋ አካባቢዎች ተጨማሪ ኃይልና ዘመናዊ የአየር መከላከያ መሳሪያዎችን እያሰማራ መሆኑ ተዘግቧል። ይህ ወታደራዊ እንቅስቃሴ የተጀመረው ሱዳን በካርቱም ለተሰነዘረው የድሮን ጥቃት መነሻው የኢትዮጵያ አማራ ክልል ነው የሚል ክስ ካቀረበች በኋላ ሲሆን ኢትዮጵያ በበኩል የቀረበባትን ክስ መሰረተ ቢስ ስትል ውድቅ በማድረግ በተቃራኒው በሱዳን ጦር ውስጥ የህወሓት ቅጥረኞች እየተሳተፉ መሆኑንና የኢትዮጵያን የግዛት አንድነት እየጣሱ መሆኑን በመግለጽ ኢትዮጵያ ወንጅላለች። ከ2020 ጀምሮ ያልተቋጨው የአልፋሻጋ የድንበር ውዝግብና ሱዳን በኢትዮጵያ በኩል ለፈጥኖ ደራሽ ኃይል ድጋፍ ያደርጋል የሚል ስጋት ማድሯ ለሁለቱም ሀገራት ጉዳዩን በሰላም ለመፍታት ፍላጎት እንዳላቸው ቢገልጹም አሁን እየታየው ያለው ወታደራዊ ዝግጅት በአካባቢው ያለውን ስጋት ከፍ አድርጎታል ነው የተባለው። ወዲያ ስንሻገር ደግሞ ከባህር ማዶ ካገኘናቸው ወሬዎች መካከል የመካከለኛው ምስራቅ በተለይ ደግሞ የአሜሪካንና የኢራንን ውጥረት እንዲሁም ደግሞ ዳግም የተለዋወጡትን ተኩስ እንመለከታለን። የአሜሪካና የኢራን የተኩስ ልውውጥ አሁንም አገርሽቷል። አሜሪካና ኢራን በትላንትናው ዕለት ምሽት በሆርሙዝ ጠንከር ያለ የተኩስ ልውውጥ አካሂደዋል። በመጀመሪያ አሜሪካ በሆርሙዝ ላይ አልፍ በነበረ የኢራን የነዳጅ ጫኝ መርከብ ላይ ጥቃት በመፈጸም የጀመረች ሲሆን ኢራን በአጸፋ ምላሽ በአሜሪካ 3 የባህር ላይ አውዳሚ መርከቦች ላይ በሚሳኤልና አጥፍቶ ጠፊ ድሮን ጥቃት በመፈጸም የአጸፋ ምላሿን ሰጥታለች። ይህንን ተከትሎ ትላንት ምሽት የኢራን የአየር መቃወሚያዎች በመላው ቴህራን እየተንቀሳቀሱ ሲሆን አሜሪካን በኢራን ወደብ ላይ ደሴቶች ላይ ጥቃት ፈጽማለች። ይህንን ተከትሎ ጦርነቱ እንደገና ተጀመረ ወይ እንደገና አገረሸ ወይ የሚል ጥያቄ ቀረበላቸው። አንድ የአሜሪካ ከፍተኛ ባለስልጣን ይህ ጥቃት የጦርነቱ መጨረሻ ነው የሚል ምላሽ ሰጥተዋል። ኢራን 3ቱም የአሜሪካ ባህር ኃይል አውዳሚ መርከቦችን አውድም ያለው ያለች ሲሆን አሜሪካ በበኩሏ መርከቦቹ ጥቃት አልተፈጸመባቸውም፣ በመልሶ መከላከል ተርፈዋል ብላለች። ከዚህ ጥቃት በኋላም የዓለም አቀፍ የነዳጅ ዋጋ ጭማሪ አሳይቷል። በመጨረሻም በዚሁ በመካከለኛው ምስራቅ ጦርነት ውጥረት ሳቢያ በሆርሙዝ ሰርጥ እገዳ 1500 መርከቦችና 20000 የባህር ሰራተኞች መውጫና መግቢያ እንዳጡ ነው የተነገረው። ኢራን በሆርሙዝ የባህር ሰርጥ ላይ ባደረገችው እገዳ ምክንያት በአሁኑ ወቅት ወደ 1500 የሚጠጉ መርከቦችና 20000 ገደማ የባህር ሰራተኞች በባህረ ሰላጤ ውስጥ ተቀርቅረው መቅረታቸውን ዓለም አቀፍ የባህር ላይ ድርጅት አስታውቋል። የድርጅቱ ዋና ኃላፊ አርሴኒዮ ዶሚንጉዌዝ እንደገለጹት ከሆነ እስካሁን በመርከቦች ላይ ከ30 በላይ ጥቃቶች የተፈጸሙ ሲሆን 10 መርከበኞችም ሕይወታቸውን አጥተዋል ብለዋል። ይህ ቀውስ ከዓለም አቀፍ የንግድ ምርቶች ከ80 በመቶ በላይ የሚጓጓዝበት እጅግ ወሳኝ የሆነ የባህር መስመር እያስተጓጎለ ይገኛል ሲሉም አልሸሸጉም። የሆርሙዝ ባህር ሰርጥ መዘጋት በዓለም አቀፍ የንግድ ፍሰት በሸቀጦች አቅርቦት ላይ ከፍተኛ ስጋት የፈጠረ ሲሆን ድርጅቱ ሁኔታው አሳሳቢ ደረጃ ላይ መድረሱን አረጋግጧል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ ውላለች። ዓለም እንደዚህ አረፋፍዳለች። ለዛሬው ለግንቦት 1 2018 ዓመተ ምህረት የነበረን የወሬ ነጋሪ ወሬያችን ይህንን ይመስላል። ይህ ወሬ ነጋሪ ነው። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል እየጠየኩኝ ለወዳጅ ዘመዶቻችሁ ደግሞ ሼር ማድረጋችሁን እንዳትረሱ። ለዛሬው የነበረን ወሬያችን ይህንን ይመስላል። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።